ቤተሰብ ማለት ለህፃናት በሁኔታዎች ላይ ያልተገደበ የማይቋረጥ ፍቅር፣ ክብርና እንክብካቤ የሚሰጥ ተቋም ነው። ቤተሰብነት ማለት ፍቅርን፣ ደህንነትን እና አለኝታነትን ስሜት መስጠትና ማግኘት መቻል ማለት ነው። ይህ ግን የቤተሰብ እንክብካቤ ላጡ ህፃናት ጠንካራ ቁርኝት ኖሯቸው የሚያድጉበት ደጋፊ በሆነ ቤተሰብ ውስጥ ማደግ የህልም እንጀራ ይመስላል፣ የማይሆንና የማይቻል። ነገር ግን በኢትዮጵያ ላለፉት 50 ዓመታት የኤስኦኤስ የህፃናት መንደሮች በኢትዮጵያ ይሄንን ህልም ወደ እውንነት ቀይሮታል። የኤስኦኤስ የህፃናት መንደሮች አንድም ህፃን ብቻውን ማደግ የለበትም፣ ፍቅርን፣ ቤትን፣ ትምህርትና የህይወት ክህሎትን አግኝቶ ለህብረተሰቡ ኃላፊነት የሚሰማው አባል መሆን አለበት በሚል ጠንካራ መርህ ላይ ተመስርቶ የቤተሰባቸውን እንክብካቤ ላጡና ለማጣት በአደጋ ላይ ላሉ ህፃናት የአማራጭ የቤተሰብ እንክብካቤ ድጋፍ በመስጠት እንዲሁም የቤተሰባቸውና የማህበረሰቡን አቅም በመገንባት ለህፃናቱ ሁለንተናዊ እድገት ምቹ ሁኔታ በመፍጠር ስኬታማ 50 ዓመታትን አሳልፏል። ኤስኦኤስ ህፃናት መንደሮች በኢትዮጵያ የተመሰረተው በ1967 ዓመተ ምህረት ሲሆን የተመሰረተውም በወቅቱ በአገራችን የሰሜኑ ክፍል ተከስቶ የነበረውን ድርቅ ብዙ ወገኖችን የጎዳበት ሁኔታ ስለነበረ ለዚህ ጉዳት ምላሽ ለመስጠት የተመሰረተ ድርጅት ነው። የቤተሰብ ጥበቃና እንክብካቤ ያጡ በ10 ሺዎች የሚቆጠሩ ህፃናትና ወጣቶች በቤተሰብ ታቅፈው እንዲያድጉ በኤስኦኤስ ህፃናት መንደሮች ውስጥ በመሰረትናቸው የኤስኦኤስ ቤተሰቦች ውስጥ እንዲያድጉ አስችሏል። ከዛ በተጨማሪ ለተመሳሳይ ጣፈንታ ተጋላጭነት ያላቸው ልጆች ከቤተሰቦቻቸው ማዕቀፍ እንዳይወጡ የቤተሰቦቻቸውን አቅም በማጎልበት ቤተሰቦቻቸው ለልጆቹ ሁለንተናዊ እድገት የሚያስፈልጋቸውን ድጋፍ እንዲሰጡ በብዙ መቶ ሺዎች የሚቆጠሩ ቤተሰቦችን መርዳት ችሏል። የማህበረሰብ ተቋማት ጋርም ደግሞ ከፍተኛ የሆነ የጋራ ስራ ይሰራል። በሺዎች የሚቆጠሩ የማህበረሰብ አቀፍ ድርጅቶች ለምሳሌ እድሮች የምንላቸው ከነሱ ጋር በቅርበት እንሰራለን። የነሱን አቅም ገንብተን ኤስኦኤስ የሚሰራውን አይነት ስራ በራሳቸው አቅም እንዲሰሩ ተጋላጭነት ላላቸው ህፃናትና ወጣቶች ቤተሰቦች ድጋፍ እንዲሰጡ አስችለናል። ከዛ በተጨማሪ የአስቸኳይ ጊዜ እርዳታ የሚያስፈልግበት ሁኔታ ሲፈጠር በርካታ ፕሮጀክቶች እየቀረጽን በሚሊዮኖች የሚቆጠሩ ማህበረሰብን ስንደግፍ ቆይተናል። ወደ 8 ሚሊዮን አካባቢ የሚደርሱ ዜጎችን በስራዎቻችን መደገፍ ችለናል። ኤስኦኤስ ህፃናት መንደሮች ጅማሮውን መቀሌ ከተማ ላይ ቢያደርግም በአሁኑ ሰዓት ከቤኒሻንጉል ጉሙዝ ከአፋር ክልል በስተቀር በሌሎቹ ክልሎች ውስጥ ስራ እየሰራ ይገኛል። በአሁኑ ሰዓት ወደ 40 የሚደርሱ ፕሮጀክቶችን እያንቀሳቀሰ ይገኛል። እስከ 2027 ድረስ ወደ 4.5 ሚሊዮን የሚደርሱ ህፃናት ወጣቶችና ቤተሰቦችን የማገዝ ህልም አለን። ከዚህ አኳያ በአስቸኳይ ጊዜ እርዳታ ወደ 3 ሚሊዮን አካባቢ የሚደርሱ ወገኖችን ለማገዝ እናስባለን። ከግማሽ ሚሊዮን በላይ የሚሆኑ ደግሞ ወጣቶችን የወጣቶች ማጎልበት ስራ እና የስራ ፈጠራ ፕሮጀክቶችን እየቀረጽን ለማገዝ እናስባለን። ደግሞም እንደዚሁ የቤተሰብ ማጠናከሪያና የማህበረሰብ ማጠናከሪያ ፕሮግራሞችን በመዘርጋት ወደ 500 ሺህ የሚደርሱ ቤተሰቦችን የማገዝ ህልም አለን። ከመንግስት ጋር ያለን ትስስር እጅግ በጣም ጠንካራ ነው። ፕሮጀክቶችን ስንቀርጽ ከመንግስት ጋር በጋራ ሆነን ነው የምንቀርጸው። ልጆችን ለተለያዩ ፕሮግራሞች ስንመለመል፣ ቤተሰቦችን ስንመለመል ከመንግስት ጋርና ከማህበረሰብ አቀፍ ድርጅቶች ጋር በጋራ ነው የምንሰራው። ስለዚህ ከተለያዩ ሴክተር መስሪያ ቤቶች ጋር ያለን ቁርኝት በጣም ጠንካራ ነው። እንደውም ከአንዳንድ የመንግስት ሚኒስትሪዎች ጋር የመግባቢያ ሰነዶች ተፈራርመን የነሱን አጀንዳና የነሱን ፕላን መሰረት አድርገን የተለያዩ ፕሮጀክቶችን እየቀረጽን እየሰራ እንገኛለን። ከነኚህ መካከል በዋናነት ልንጠቅሰው የምንችለው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ከዚህ ሚኒስትሪ ጋር በብዙ መልኩ በጣም ተቀራርበን እንሰራለን። ከጤና ሚኒስትሪም ጋር እንደዚሁ ከሰላም ሚኒስትሪም ጋር እንደዚሁ እንሰራለን። ከአደጋ መከላከልና ዝግጁነት ኮሚሽንም ጋር እንደዚሁ የጠበቀ ግንኙነት አለን እና ስለዚህ ትስስራችን በጣም ጠንካራ ነው። ለወደፊት ምን መደረግ አለበት? ያው ከተለያዩ ከስራችን ጋር ቀጥተኛ ግንኙነት ያላቸው ሚኒስትሪዎች እየለየን አብሮ መስራት ያስፈልጋል። ሌላው ምንድነው? አሁን መንግስት የያዘው አቅጣጫ አለ። ሎካል ፓርትነርስ የሚባሉትን እሱን አጀንዳ የማስፈጸም ሀሳብ አለው ኤስኦኤስ። የታችኛው የመንግስት አስተዳደር አቅም በመገንባት የራሳቸው መፍትሄ እንዲያዘጋጁ የማድረግ ሀሳብ አለን። ሁልጊዜ እኛ ስራውን ወስደን መስራት ያለብን አይመስለን።
አቅም እንገነባለን። እኛ ፋሲሊቴተር እንሆናለን። በእነኛ ክፍተቶች ላይ ስራ መስራት ይኖርብናል። ከመንግስት ጋር አጋር ሆነን መቆም ይኖርብናል ማለት ነው። ይሄ 50ኛ ዓመት ለእኔ እንደውም የተለየ ትርጉም አለው። ምክንያቱም ኤስኦኤስ ውስጥ 28 ዓመት ነው የሰራሁት። ኤስኦኤስ ውስጥ የጀመርኩት በመምህርነት ነው፣ የዛሬ 28 ዓመት ማለት ነው። ስለዚህ የዚህ 50 ዓመት ታሪክ ተጋሪ ነኝ። የታሪኩ በከፊል ጸሐፊ ነኝ ብዬ አስባለሁ። አሁን ደግሞ መሪም ጭምር ነኝና ተዋናይም ዳይሬክተርም ነኝ። ስለዚህ ስሜቱ እጅግ በጣም ጥልቅ ነው። የብዙ ልጆች እንባ ሲታበስ አይቻለሁ። የብዙ ልጆች የብዙ ቤተሰቦች ህይወት ሲቀየር አይቻለሁ። ብዙ ለአደጋ ተጋላጭነት ያላቸው በተፈጥሮ ምክንያትም ሰውም ደግሞ በሚያመጣው ምክንያት ለአደጋ ተጋላጭነት ያላቸው ቤተሰቦች፣ ማህበረሰቦች ሲታገዙ አይቻለሁ እና የዚህ አካል በመሆኔ በጣም ደስ ይለኛል። ከዚህ በላይ ረጅም ርቀት መሄድ እንፈልጋለን። ለመንግስት ልማት አጋር ሆነን መቆም እንፈልጋለን። የኤስኦኤስ የህፃናት መንደሮች ታሪክ ስለ አንድ ቤተሰብ ታሪክ አይደለም፣ ለዘመናት ብዙዎችን ስላሻገረ አስተማማኝ ድልድይነት ነው። ፍላጎታችን እያንዳንዱ ህፃን በቤተሰብ ታቅፎ በፍቅር በክብር እንዲሁም በጠንካራ ቤተሰባዊ ትስስር እንዲያድግ ለማስቻል ጠንካራ ቤተሰብና ማህበረሰብ መፍጠር ላይ ትኩረት ሰጥቶ መስራት ነው። ለዚህም ነው የስራችን መሰረት ጠንካራ ቤተሰብና ማህበረሰብ ማጎልበት የሆነው። ኤስኦኤስ የህፃናት መንደሮች በቤተሰብና ማህበረሰብ ማጠንከሪያ ፕሮግራም ህፃናት ከቤተሰቦቻቸው እንዳይለያዩ ለማድረግ ጠንክሮ ይሰራል። እንዲሁም ወላጆች ከአቅማቸው በላይ የሆነ ችግር ሲገጥማቸው ሁለንተናዊ ድጋፍ ያደርጋል። ወላጆች በሚሰጣቸው አዎንታዊ የልጅ አስተዳደግ ስልጠናዎች አማካኝነት ተግዳሮቶቻቸው እንዲሻገሩና ለልጆቻቸው ምቹ ቤተሰብ መፍጠር እንዲችሉ ድርጅቱ እገዛ ያደርጋል። በተጨማሪም ለታዳጊዎች የስነ ልቦና ድጋፍና የሙያ ክህሎት ስልጠናዎችን ይሰጣል። ኤስኦኤስ ህፃናት መንደሮች በኢትዮጵያ ካሉት ትልልቅ ፕሮግራሞች አንዱ የቤተሰብና ማህበረሰብ ማጠናከሪያ ፕሮግራማችን ነው። በማህበረሰብ ውስጥ በልዩ ልዩ ምክንያቶች ልጆቻቸውን በአግባቡ መንከባከብ የሚያቅታቸውን ቤተሰቦች የተለያዩ ድጋፎችን በማድረግ ልጆቻቸውን በዘላቂነት እንዲንከባከቡ ለማስቻል ነው። በዚህ ፕሮግራም ውስጥ ሁለት ነገሮች ላይ እናተኩራለን። አንዱ ቤተሰብ ላይ ነው። ከዛ በተረፈ ደግሞ ቤተሰቡ የሚኖርበትን ማህበረሰብም ደግሞ በተለያየ መንገድ በማጠናከር ወደፊት የሚከሰቱ ችግሮችን ለመቅረፍ የራሱን የቻለ አስተዋጽኦ እንዲያደርጉ የተለያዩ የማህበረሰብ አደረጃጀቶች ላይም የምንሰራው ስራ አለ። እንግዲህ እኛ በዋናነት የምናቀነቅነው ማንኛውም ልጅ ቤተሰቡ ጋር ነው ማደግ ያለበት መኖር ያለበት ብለን እናስባለን። ከዛ አንጻር ቤተሰብ በተለያየ ምክንያት የኢኮኖሚ አቅሙ ልጁን በሚፈለገው መንገድ ለማሳደግ ሊቸግረው ይችላል። ስለዚህ እንዲህ አይነት ቤተሰቦችን ተገቢውን የመለያ መስፈርቶችን በመከተል እነዚህ ቤተሰቦች የኢኮኖሚ አቅማቸው እንዲጠናከር ከዛ በተረፈ የተለያዩ አጫጭር ስልጠናዎች እንዲያገኙ የገቢ ማስገኛ ስራዎች ላይ እንዲሰማሩ ለልጆቻቸው ሁለንተናዊ እድገት አስተዋጽኦ እንዲያደርጉ የምንሰራበት ፕሮግራም ነው። የኤስኦኤስ ህፃናት መንደሮች ማንኛውንም ስራ ሲሰራ የተለያዩ ባለድርሻ አካላቶች አብሮት ስራ ይሰራሉ። የሀገር ውስጥም ኢንተርናሽናልም የተለያዩ የማይክሮ ፋይናንስ ተቋማቶች፣ የብድርና ቁጠባ ተቋማቶች፣ የመንግስት አካል። ከዛ ጎን ለጎን ግን ኤስኦኤስ አንዱ የሚታወቅበት ከማህበረሰብ አቀፍ ተቋማቶች ጋር ከፍተኛ የሆነ ትስስር አለ። ለምሳሌ እድር የመሳሰሉት በማህበረሰብ ውስጥ በጣም ተቀባይነት ያላቸው ወረድ ብለው የማህበረሰቡን ችግር በጥልቀት የሚረዱ አጋር አካላቶች ጋር በዚህ ሂደት ውስጥ አደረጃጀታቸውን በማጠናከር ሂደት ውስጥ እናግዛቸዋለን። የፋይናንስ አቅርቦት በጀት እንመድብላቸዋለን። በዛ በጀት አማካኝነት የተለያዩ የገቢ ማስገኛ ስራዎችን እንዲሰሩ እናደርጋለን። ከተለመደው ቀብር የማስፈጸም እና መሰል ተግባራቶች ደግሞ ለየት ባለ መንገድ የራሳቸውን ማህበረሰብ በተለያየ መንገድ እንዲያግዙ ድጋፎችን እናደርጋለን ማለት ነው። እንግዲህ እኔ ወደዚህ ድርጅት ከተቀላቀልኩ አሁን ወደ 8 ዓመት አካባቢ ሆኗል እና ላለፈው 50 ዓመት ትልቅ ሂደት ነው። ማህበረሰቡ ላይ ለውጦችን ለማምጣት በሚደረጉ ጥረቶች ቤተሰቦች ራሳቸውን ችለው ልጆቻቸውን ደግሞ በአግባቡ ተንከባክበው እንዲያሳድጉ ስራዎችን እየሰራ ይገኛል። አሁንም ደግሞ የበለጠ ተጠናክሮ ድጋፍ የሚሹ ወገኖቻችን በሁለት እግራቸው እንዲቆሙ የሚያደርገውን
ህጻናትን ማዕከል በማድረግ የሚያደርገውን ስራ የሚቀጥል ይሆናል። ላለፈው 50 ዓመት ግን ላደረገው አስተዋጽኦ ኤስኦኤስ ህጻናት መንደሮች በኢትዮጵያ በጣም ሊመሰገን ይገባል። እኔም የዚህ አካል በመሆኔ በጣም ትልቅ ደስታ ይሰማኛል። ኤስኦኤስ የህፃናት መንደሮች ባሉት የወጣቶች አቅም ማጎልበቻ ፕሮጀክቶቹ ወጣቶች ከአካባቢ ብክለት የጸዳ ስራዎች ላይ መሰማራት እንዲችሉ፣ የፈጠራ ክህሎታቸውን ለማጎልበት በሚረዱ የተለያዩ ስራዎች ላይ እንዲሰማሩ እንዲሁም ራሳቸውን ጠቅመው ለሌሎች ወጣቶች የስራ እድል መፍጠር የሚችሉበት እድል ለማመቻቸት የተለያዩ ድጋፎችን ይሰጣል። ኤስኦኤስ እንግዲህ በአገሪቱ የሚነሱ አንዳንድ ድንገተኛ የሆኑ ሰብአዊ ቀውሶች ሲከሰቱ በተለያየ መልኩ ነው እንግዲህ ኦልሬዲ ድጋፎችን የሚያመጣው። በመጀመሪያ ደረጃ በናሽናል ሌቭል ይሄ ዲፓርትመንት በፖርትፎሊዮ ነው የሚመራው እና ቴክኒካል ስታፎች በናሽናል ኦፊሱ አሉ። እነዚህ ቴክኒካል ስታፎች እንዲሁ ደግሞ በየሪጅኑ ፕሮግራም ሎኬሽን የሚባል ዲፓርትመንቶች አሉ፣ ወይም ደግሞ ፕሮግራም ሎኬሽኖች አሉ። ኦልሞስት ብራንች ብለን ልንወስዳቸው የምንችላቸው ማለት ነው። እዛም እንደዚሁ የተለያዩ ስፔሻሊስቶች አሉ። ስለዚህ ምንድነው የምናደርገው? በሁለት መልኩ ነው ሰፖርት ልናደርግ የምንችለው። አንደኛው በናሽናል ሌቭል ወይም በብሔራዊ ደረጃ የራሳችን የሆነ የፕሪፔርድነስ ፕላን አለን እና ያው ሴም ፕሪፔርድነስ ፕላን በሎኬሽን ወይም ደግሞ በብራንች ኦፊሶቻችን አካባቢው መሰረት ያደረገ የፕሪፔርድነስ ፕላን አለን ማለት ነው። ስለዚህ ምንድነው ድንገተኛ አደጋ በሚከሰትበት ጊዜ ፕሮግራም ሎኬሽን አካባቢ ያሉ ሰዎች ወቅታዊ የሆነው መረጃ ይሰበስቡና ወደ ናሽናል ኦፊስ ወይም ደግሞ ወደዚህ ይመጣል። እዚህ ደግሞ ከታየ በኋላ አስፈላጊው ዝግጅት ተደርጎ የጥናት ዳሰሳ ይደረጋል። ስለዚህ ያን ጥናት ዳሰሳ ካደረግን በኋላ የህዝቡን ፍላጎት መሰረት ያደረገውን ድጋፍ በፕሮጀክት መልክ እንቀርጽና ያን ፕሮጀክት ይዘን ተመልሰን ደግሞ ወደ ህዝባችን እንመለሳለን። ስለዚህ ቴክኒካል ስታፎች አሉ፣ ፊልድ ላይ አለ። አሁን በአጠቃላይ በኢትዮጵያ ውስጥ አሁን ባለው ሁኔታ 8 የሚደርሱ የፕሮግራም ሎኬሽኖች አሉ። ከዛ ውስጥ በተለይ በኖርዘርን ፓርት ኦፍ ኢትዮጵያ እና ጥቃት በሚዘወተርባቸው ወይም ደግሞ ጥፋት ወይም ዲዛስተር ባለባቸው አካባቢዎች ላይ የሂውማኒቴሪያን ኢንተርቬንሽኖች አሉ እና እነዚህ ዲፓርትመንቶች እነዚህ ፕሮግራም ሎኬሽኖች የራሳቸው ቅድም እንደነገርኩ የራሳቸው የሆነ ስታፍ አላቸው። ስለዚህ ከዛ የሚመነጭ ፕላን ተከትለን እንደገና እቅዳችን እናቅዳለን ማለት ነው። ስለዚህ የምንሰጣቸው ድጋፎች እንግዲህ ብዙ ናቸው፣ ዘርፈ ብዙ። ፕሮብሌሙም ራሱ በጣም ዘርፈ ብዙ ስለሆነ ብዙ ድጋፎችን የምናደርገው በጣም በናሽናል ኦፊስ ሌቨል መልቲ ሴክተራል በሆነ አፕሮች ነው አድሬስ የምናደርገው። ለምሳሌ የፉድ እና የኒውትሪሽን ሰፖርት እናደርጋለን፣ የኤጁኬሽን ሰፖርት እናደርጋለን፣ የሜንታል ሄልዝ ኤንድ ሳይኮሶሻል ሰፖርት እናደርጋለን። ስኮላስቲክ ማቴሪያሎችም ደግሞ ኤጁኬሽን ላይም እንደዚሁ ኢንተርቬን እናደርጋለን። በተለይ ደግሞ ሞር ኢምፖርታንትሊ ኤስኦኤስ ቺልድረንስ ቪሌጅ ፎከስ የሚያደርገው ህጻናት ስለሆነ የፕሮቴክሽን ስራ ኦልሞስት የኛ ፍላግሺፕ ነው ብለን መውሰድ እንችላለን። ስለዚህ እንደየኒዱ እንደየሁኔታው እነዚህ ድጋፎች እናካሄዳለን። ህጻናት እንግዲህ የመጀመሪያው በድርቅ ሊሆን ይችላል፣ ወይም በጎርፍ ሊሆን ይችላል፣ ወይም ደግሞ በጦርነት ሊሆን ይችላል። የሰብአዊ ቀውስ በሚከሰትበት ጊዜ የመጀመሪያው ተጠቂዎች ህጻናት ናቸው። ስለዚህ በተለይ እኛ ካለን ኤክስፒሪየንስ በጣም ትልቁ ችግር ህጻናት በዚህ ቀውስ ጊዜ ከቤተሰቦቻቸው የመለያየት አደጋ ያጋጥማቸዋል። በጦርነት ሊሆን ይችላል ወይም ደግሞ በጎርፍም ሊሆን ይችላል። ሰብአዊ ጉዳት በሚደርስበት ጊዜ ህጻናቶች ከቤተሰቦቻቸው ከቅርብም ከእናትና ከአባትም እንዲሁም አካባቢያቸው ካላቸው ሰዎች ጋር የመለያየት እድል ያጋጥማቸዋል። ሌላ በጣም ሊያጋጥማቸው የሚችለው በጣም ግልጽ ነው፣ የምግብ እጥረት በከፍተኛ ሁኔታ ያጋጥማቸዋል። ለምሳሌ የኒውትሪሽን በተለይ እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ የኒውትሪሽን ፕሮብለም ህጻናት ላይ በጣም ጎልቶ ይወጣል። የምግብ እጥረቱ ለህጻናትም ለሴቶችም ለወንዶችም ዘሴም ቢሆን በተለይ ከኒውትሪሽን ጋር የተያያዘው ነገር በጣም ፕሪቬሊንግ ይወጣል። ሌላ የትምህርት መቋረጥ ያጋጥማቸዋል። የትምህርት መቋረጥ በጣም ያጋጥማቸዋል። ሌላ ደግሞ ወሲባዊ ጥቃትም የሚደርስበት ሁኔታ በጣም
ቻንሱ በጣም ትልቅ ቻንስ ነው የሚኖረው። ምክንያቱም ተጨማሪ እንደዚህ አይነት ጉዳቶች ኢንቫይሮንመንታል ወይም ደግሞ የናቹራል ዲዛስተር በሚያጋጥምበት ጊዜ በጣም ኖርማል ሲስተሙ ዲስረፕት ስለሚያደርግ ስለሚረበሽ እነሱም በፊት ፕሮቴክት የሚያደርጋቸውም ነገር ስለሚረበሽ በተለይ ኤክስፕሎይቴሽን፣ አቢዩዝ፣ ሴክሹዋል አሰልት በጣም በስፋት ልጆች ላይ ሊከሰት ይችላል። ከዛ በተረፈ ቅድም እንዳልኩ የኤጁኬሽናል ዲስኮንቲኒቲ ይኖራል። እሱም አንድ ቻሌንጅ ነው። የምግብ፣ የመጠለያ፣ የተለያዩ ችግሮች በስፋት ህፃናቶች ላይ በጣም ጎልቶ ይታያሉ። እንግዲህ ኤስኦኤስ በዚህ በ50ኛ ዓመት በጣም 50 ዓመት ማለት በጣም ትልቅ ማይልስቶን ነው። የሰራቸው ስራዎች በ50 ዓመት ሊደረስባቸው ያለ በ50 ዓመት ውስጥ የመጣ አይመስልም። በጣም በብዙ ሚሊዮን የሚቆጠሩ ሰዎችን መድረስ ተችሏል። ብዙ ልጆችን ያለ ወላጅ ሊኖሩ የነበሩ ልጆች ወላጅ አግኝተው እንዲኖሩ ማስደም ተችሏል። ብዙ እንባ የታበሰበት ብዙ አክቲቪቲዎችን ሰርተናል እና ለእኔ በጣም ትልቅ ማይልስቶን ነው። እጅግ በጣም ፕራውድ የማደርግበት ሞር ደግሞ ኢን ዘ ካሚንግ ይርስ ደግሞ ብዙ አቺቭ የምናደርግበት ሁኔታ ይኖራል ብዬ አስባለሁ። ኤስኦኤስ የህፃናት መንደሮች በኢትዮጵያ ተፈጥሯዊም ሆነ ሰው ሰራሽ አደጋ ሲከሰት ፈጥኖ ደራሽ ነው። እነዚህም መሰል ችግሮች ሲከሰቱ ህፃናት ለችግሩ በከፍተኛ ሁኔታ ተጋላጭ መሆናቸውን እሙን ነው። በመሆኑም የድርጅቱ የሰብአዊ ድጋፍ መስጫ ፕሮግራሞች በአደጋው ጉዳት የደረሰባቸው የህብረተሰብ ክፍሎች የአስቸኳይ ጊዜ እርዳታ፣ የምግብ፣ የልብስ፣ የንጹህ መጠጥ፣ የጤና፣ የስነ ልቦና ማህበራዊ ድጋፍ ይሰጣል። ማህበረሰቡ ከጉዳቱ አገግሞ ወደ ቀድሞ ሰላማዊ ኑሮ መመለስ እንዲችል የተለያዩ የመልሶ ማቋቋሚያና ማልማት ስራዎችን ይሰራል። ኤስኦኤስ የህፃናት መንደሮች ህፃናት መጠለያ ብቻ ሳይሆን ፍቅር የተሞላበት ቤትና አስተማማኝ ህይወት የሚያገኙበትን ቦታ ለማመቻቸት ብዙ መንገዶችን ይጠቀማል። ለአብነትም ያህል የተቋጥሮ ዝምድና ክብካቤ፣ የአደራ ቤተሰብ ክብካቤ፣ የተቀናጀ ማህበረሰብ አቀፍ የህፃናት ክብካቤ አገልግሎት፣ የኤስኦኤስ ቤተሰቦች እና ከድጋፍ ጋር ራስን ችሎ መኖር የሚባሉ አማራጮችን ይጠቀማል። ኤስኦኤስ የህፃናት መንደሮች ለእነዚህ ፕሮግራሞች አስተማማኝ ተግባራዊነት ጠንክሮ እየሰራ ይገኛል። የአማራጭ የህፃናት እንክብካቤ እድሜያቸው 18 እና ከዛ በታች የሆኑ ልጆች የቤተሰቦቻቸውን እንክብካቤ ሲያጡ ወይም ደግሞ ከቤተሰቦቻቸው ጋር መኖር በማይችሉ ጊዜ ተገቢውን የእድገት አገልግሎት ማግኘት እንዲችሉና ይህን ያጡትን እንክብካቤ እንዲያገኙ ለልጆች ያለ የእንክብካቤ አማራጭ ነው። የሚያስፈልጋቸውን የእድገት ፍላጎት እንዲሟላላቸው እነዚህ አማራጮች ያስፈልጓቸዋል ማለት ነው። ዋና ዓላማውም ልጆች መብቶቻቸው ማስከበር የሚችሉ ስላልሆነ በራሳቸው ፍላጎታቸውን ማሟላት የማይችሉ ስለሆነ የእድገት ፍላጎታቸውን ሊያሟላ የሚችል አገልግሎትን የሚያገኙበት አማራጭ ሆኖ ይወሰዳል ማለት ነው። የቤተሰቦቻቸውን እንክብካቤ ያጡ ልጆች በተለያየ መንገድ ወደ ኤስኦኤስ ሊመጡ ይችላሉ። በመጀመሪያ የሚሆነው ከሴቶችና ህጻናት ቢሮ ጋር በጋራ በመሆን ልጆቹ በእርግጥም የአማራጭ ህጻናት እንክብካቤ ያስፈልጋቸዋል ወይ፣ የአማራጭ ህጻናት እንክብካቤ አገልግሎት ካስፈለጋቸው ደግሞ የትኛው ለእድገታቸው ምቹ ነው፣ የእድገት ፍላጎታቸውን ሊያሟላ የሚችል አገልግሎት የትኛው አማራጭ ላይ ሊያገኙ ይችላሉ የሚለውን ለማየት የዳሰሳ ጥናት የባለሙያ የዳሰሳ ጥናት ይከናወናል። በዛ የዳሰሳ ጥናት ላይ በመመስረት የልጆቹ በጎ ፍላጎት ከሆነ ወደ ኤስኦኤስ ፕሮግራሞች ይገባሉ። የእያንዳንዱ ልጅ ምን ጥንካሬ ያለው ምንስ ደግሞ ፍላጎቶች አሉት የሚለውን ዳሰሳ ጥናት ከተጠና በኋላ የልጁን ፍላጎት ለይተን በዛ ላይ የግል እድገት እቅድ እናቅዳለን። ከኤስኦኤስም ከሌሎች ተቋማትም ማህበረሰብ ውስጥ ከሚገኙ አገልግሎት ሰጪዎች በማቀናጀት ልጆቹ የእድገት ፍላጎታቸው በተለየላቸው መሰረት እንዲያገኙ ይደረጋል። በአመት 2 ጊዜ እንገመግመዋለን። ከልጆቹ ጋር በመሆን እየታየ በየአመቱ የሚከለስ እቅድ ይሆናል። ከዛ እንግዲህ በየእድሜ ክልላቸው የእድገት ፍላጎታቸውም የማደግ አቅማቸውም ስለሚለያይ በየአመቱ የተከፋፈለ መለኪያዎች አሉ። በዛ መለኪያ እያንዳንዱ ልጅ በእድሜው ልክ እያደገ መሆኑን እያየንበት እንሄዳለን ማለት ነው። ልጁ ወይም ልጅቷ በአማራጭ ህጻናት እንክብካቤ ከገባችበት ጊዜ ጀምሮ ግን የዝግጅት ስራዎች ያኔ ነው የሚጀምሩት። ልጁ ወይ ልጅቷን ከእንክብካቤ ለመውጣት ብቁ ሆነው እንዲወጡ ማለት ነውና በዛ ውስጥ በቂ የሆነ የክህሎት እና የትምህርትና የክህሎት ድጋፍ ይደረግላቸዋል። በቂ የሆነ የስነ ልቦና አገልግሎቶች ይዘጋጁላቸዋል።
ራሳቸውን ሊያስችል የሚችሉ ሁሉም ክህሎቶች እንደየእድሜያቸው እየተዘጋጁላቸው በዛው ልክ ይሄዳሉ። ልጆቹ 23 ዓመት አካባቢ ሲደርሱ ራሳቸውን በራሳቸው ማስተዳደር የሚችሉበት እድሜ ላይ ከፕሮግራም እንዲወጡ ይደረጋል ማለት ነው። የህፃናትና የወጣቶች ተሳትፎ በኤስኦኤስ በጣም ትልቅ ቦታ የሚሰጠው ስራ ነው። ህፃናትና ወጣቶች በህፃናት መብቶች ኮንቬንሽንም በግልጽ እንደተቀመጠው ልጆች በህይወታቸውን በሚመለከት ማንኛውም ጉዳይ ላይ እንዲሳተፉ የመሳተፍ መብት እንዳላቸው ይደነግጋል። በዛ መሰረት ኤስኦኤስም በጣም በርካታ የሆኑ የልጆችና ወጣቶች የተሳትፎ ፕላትፎርሞችን በመቅረጽ በዛ ላይ ልጆች እንዲሳተፉ ያደርጋል። ከዛ ውስጥ ለአብነት ማንሳት እንፈልግ በእያንዳንዱ ቀን ያው በተቋም ውስጥ በሚከናወኑ ትልልቅ ፕሮግራማቲክ የሆኑ ጉዳዮች ላይ ፖሊሲ ቀረጻ ላይ ሊሆን ይችላል፣ የአንዳንድ ማኑዋሎች ዝግጅት ላይ ሊሆን ይችላል፣ ፕሮግራማቲክ የሆኑ ነገሮች ላይ ድረስ እስከ መሳተፍ ጊዜ ድረስ የሚያደርስ የተሳትፎ ኦፖርቹኒቲዎች ይኖሯቸዋል። አንደኛው የሁለንተናዊ እድገት እቅድ ዝግጅት ነው። የሁለንተናዊ እድገት ዝግጅት ከፍላጎት ልየታ ጀምሮ እስከ ትግበራ ድረስ የሚሄድ ስለሆነ በዚህ ሂደት ውስጥ ከፍላጎት መለየት እስከ የእድገታቸው መስመር መመርመር ድረስ ወይም ደግሞ መከለስ ድረስ ከባለሙያዎች ጋር በጋራ ይሳተፋሉ። ከዛ በተረፈ የህፃናት ፓርላማዎች እና የወጣት ፎረሞች አሉ። በዚህ ፎረም የራሳቸው የሆኑ ጉዳዮችን ይወያያሉ፣ ይመካከራሉ። እነዚህ ነገሮች እንዳሉ ሆነው ግን ማህበራዊ ህይወት ላይ በከፍተኛ ሁኔታ ልጆችና ወጣቶች እንዲሳተፉ ይበረታታሉ። የልጆችና የወጣቶች እድገት ውጤታማነትን የአማራ ህጻናት እንክብካቤን እስካሁን ባለው ሁኔታ ውጤታማነቱን ስንመለከት ጠቅላላ አድርጌ ስመለከተው በጣም ውጤታማ እንደሆነ ይሰማኛል። የውጤታማነት ከምንለካበት መንገዶች አንዱ የትምህርትና ክህሎት ነው። በሚቀርብላቸው ትምህርትና ክህሎት የተነሳ የተሻለ ትምህርት በማግኘት የተሻለ እስከ ከፍተኛ ትምህርት ግራጁዌት በማድረግ በተሻለ ሁኔታ ህይወታቸውን ሊመሩ የሚችሉበትን የስራ መስመር ውስጥ ይገኛሉ። የአካላዊ ጤናና የስነልቦና የአእምሯዊ ጤንነት ጋር በተያያዘ በጣም በርካታ ቁጥር ያላቸው ወጣቶች በተሻለ የአእምሯዊና የአካላዊ ጤንነት ሁኔታ ላይ ይገኛሉ። ከማህበራዊ መስተጋብር ከማህበራዊ ክህሎት ጋር በተያያዘ በርካቶቹ ልጆች በጣም ቀለል ያለ መልካም የሚባል ከሌላው ማህበረሰብ ጋር በጣም ተቀናይቶ ለመኖር የሚያስችል ክህሎትን አዳብረው እየወጡ ያሉበት ሁኔታ ነው ያለው። እንግዲህ አሁን 50ኛ ዓመቱ ጋር በተያያዘ ኤስኦኤስ በጣም ረዥም ጉዞ ነው የተጓዘው። በኢትዮጵያ ስራ ከጀመረው ጀምሮ የብዙ ትጉ ሰራተኞች አቅም ተጨምሮበት በርካታ ቁጥር ያላቸው ልጆች ህይወታቸው እንዲቀየር ቤተሰቦች ህይወታቸው እንዲቀየር አስተዋጽኦ ተደርጓል። የዚህ አካል በመሆኔ ደግሞ እኔም በዛው ልክ ከፍተኛ የሆነ ደስታ ይሰማኛል። ከዚህ በኋላም ድርጅቱ በሚያደርጋቸው የልጆችና የወጣቶች እንዲሁም የቤተሰብ ማጠናከሪያ ፕሮግራሞች ላይ ባለኝ አቅም በዛው ልክ አስተዋጽኦ እያደረግኩ እንግዲህ ከዚህ የበለጠ በርካታ መልካም የሆኑ ፍሬዎችን እናያለን ብዬ ተስፋ አደርጋለሁ። በመጨረሻ ማስተላለፍ የምፈልገው የኛ ስራ የአንድ ድርጅት ስራ ነው ብዬ አላስብም። እንግዲህ አንድ ታዋቂ ሰው እንዳሉት ህፃናት ወደ ነገ የምንልካቸው ህይወት ያላቸው መልእክቶች ናቸው ብለዋል እና እኛ የምንሰራው ህፃናት ላይ ወደ ነገ የምንልካቸው ህፃናት መልካም መልእክት ይዘው እንዲሄዱ እንፈልጋለን። በመልካም ስብዕና ማደግ ካልቻሉ በየእድሜ እርከናቸው ማግኘት የሚገባቸውን ትምህርት ማግኘት ካልቻሉ ጤናማ ሆኖ ማደግ ካልቻሉ የነገዋ ኢትዮጵያ ጤናማ ልትሆን አትችልም፣ ያደገች ልትሆን አትችልም። ስለዚህ ይሄ ስራ የኤስኦኤስ ስራ ብቻ አይደለም። ይሄ ስራ በህፃናት ላይ ትኩረት አድርገው የሚሰሩ በጎ አድራጎት ድርጅቶች ስራ ብቻ አይደለም፣ የመንግስትም ብቻ አይደለም፣ የሁላችንም ስራ እንደሆነ እናምናለን። የሁሉም ሰው ስራ ነው። ስለዚህ በዚህ ስራ ላይ ሁሉም ሰው አሻራውን ማስቀመጥ አለበት ብዬ አምናለሁኝ። ይሄንን ብናደርግባቸው የተለያዩ አማራጮች ዘርግተናል። በእኛ ስራ ውስጥ ተሳትፎ ማድረግ የሚፈልግ አንድ ዜጋ ቢኖር በእውቀቱ ሊሳተፍ ይችላል፣ በጉልበቱ ሊሳተፍ ይችላል፣ በማህበራዊ ትስስሩ ሊሳተፍ ይችላል። እንደዚሁም ደግሞ በገንዘቡ ሊሳተፍ የሚችልባቸውን የተለያዩ መድረኮች
አመቻችተናል። ስለዚህ እኔ ኢትዮጵያን ሕዝብ ላሳስብ የምፈልገው ነገር ሁላችንም በዚህ በጎ በሆነ ስራ ህጻናት ላይ ትኩረት ባደረገ ስራ አገር የመገንባት ስራ እንድንተጋገዝ እንድንተባበር ጥሪ ማድረግ እፈልጋለሁ። መልእክቴ የሚሆነው እንግዲህ ህጻናቶች በተቻለ መጠን ማደግ የሚገባቸው ቤተሰቦቻቸው ጋር ነው። ያንን ደግሞ ለማድረግ ለማገዝ የሚመለከታቸው ባለድርሻ አካላቶች ቤተሰብ ላይ የሚሰሩ ስራዎች ላይ በጣም ማጠናከር፣ የማህበረሰብ መዋቅሮች ላይ የሚሰሩ ስራዎችን የበለጠ በማጠናከር ውጤታማ የልጅ አስተዳደግ በየቤተሰቡ እንዲሰርጽ እና ደግሞ ጄኔሬሽኑ የተሻለ ጄኔሬሽን እንዲመጣ መልእክት ማስተላለፍ እፈልጋለሁ። እንግዲህ በመጨረሻ ማስተላለፍ የምፈልገው መልእክት ምንድነው? እንደ SOS ችልድረንስ ቪሌጅ ኢትዮጵያ ያው ሁላችንም ተጠናክረን የምንቀጥልበትና ባለን አቅም ሁሉ የሰዎችን ችግር አድሬስ የምናደርግበት እንዲሆን እንግዲህ ይህን የመጨረሻ ጥሬን ያስተላልፋለሁ። SOS 50ኛ ዓመቱን እያከበረ ነው። ከዚህ የበለጠ ደግሞ 100ኛው ዓመት ላይ በጣም የደመቀ በጣም በብዙ ተስፋዎች፣ ውጤቶች፣ በጎ ነገሮችን ይዞ እንዲመጣ የሚያስችል ነገር እንዲሆን እመኛለሁ። አመሰግናለሁ። እያንዳንዱ ህፃን የሚገባው ፍቅር፣ እንክብካቤ እና እድል ማግኘቱን ለማረጋገጥ ዛሬም የነበረ ቃል ኪዳናችንን እናድሳለን። የነገ ሀገር ተረካቢ ህፃናት ተገቢውን እንክብካቤ አግኝተው እንዲያድጉ የቤተሰብና የማህበረሰብን እድገት ለማምጣት ህብረታችን የማይነቃነቅ ኃይል እንዳለው እናምናለን። ለዚያም ነው የSOS የህፃናት መንደሮች በኢትዮጵያ የሀገር ውስጥ ስፖንሰርሺፕ ፕሮግራም የጀመረው። ህፃናትን፣ ቤተሰብን፣ ፕሮግራሞችን ወይም የአደራ ቤተሰብ እንክብካቤ በመደገፍ ለህፃናቱና ለቤተሰቦቻቸው የማይቋረጥ ፍቅሮንና ድጋፉን መስጠት ይችላሉ። ስለ ስፖንሰርሺፕ አማራጮች ዝርዝር መረጃ ለማግኘት ድህረ ገጻችንን ወይም የማህበራዊ ሚዲያ ገጾቻችን እንዲጎበኙ እንጋብዛለን። የSOS የህፃናት መንደሮች በኢትዮጵያ ለመደገፍ በቴሌብር የክፍያ አማራጭ ወይም ለበጎ አድራጎት በሚለው ክፍል ስር መምረጥ ወይም ድህረ ገጻችንን መጎብኘት ይችላሉ። ከጎናችን በመቆሙ እናመሰግናለን።